የዓለም አስደናቂ የተፈጥሮ ድንቆች ክፍል 2። ሰላም የዓለም ድንቅ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ይህን ቪዲዮ ላይክ በማድረግ ጀምሩ። ሳብስክራይብ ያላደረጋችሁ ደግሞ ሳብስክራይብ እንድታደርጉ በትህትና ጠይቃለሁ። በዓለም ላይ ካሉ አስደናቂ የተፈጥሮ ድንቆች ጋር ያደረግነው ጉዞ ይቀጥላል። በመጀመሪያ ክፍል 15 ልዩ ቦታዎችን ጎብኝተናል። አሁን ደግሞ በቀሪዎቹ 15 አስገራሚ ቦታዎች ላይ በማተኮር ጉዟችን እናጠናቅቃለን። የፕላኔቷን አስደናቂ ገጽታዎች ለመመልከት ተዘጋጁ። 16ኛ የሞሮ ዳሴናስ። ጉዟችንን ወደ ፖርቱጋል በማድረግ እንጀምራለን። እዚህም የሞሮ ዳሴናስ የተባለውን የባህር ዳርቻ እናገኛለን። ይህ ቦታ በሞገድና በንፋስ ተቀርጸው የተፈጠሩ አስገራሚ የድንጋይ ቅርጾችንና ዋሻዎች አሉት። ትላልቅ የድንጋይ ቅስቶች እና የተደበቁ የባህር ዳርቻዎች በእግራቸው የሚጓዙ ሰዎችና በጀልባ የሚጓዙ ጎብኚዎች ይስባሉ። ይህ ቦታ በተለይም በፀሐይ መውጫና መጥለቂያ ጊዜ ልዩ ውበት አለው። አስራ 17ኛ የቬኑስ ገንዳ ቱርክ። አሁን ደግሞ ወደ ቱርክ እንሄዳለን። እዚህም የቬኑስ ገንዳ የሚባለውን የተፈጥሮ ድንቅ እንመለከታለን። ይህ ስፍራ ነጭ ድንጋዮችና ትኩስ ውሃ ባላቸው ገንዳዎች የተሞላ ነው። ከጥንት ጀምሮ ለሕክምና የሚውል እንደነበር ይነገራል። እዚህ የተፈጥሮ ገንዳዎች ደስ የሚል ቅርጽና ቀለም አላቸው። 18ኛ የውሻ ቤት ተራራ ዩናይትድ ስቴትስ። አሁን ደግሞ ወደ ዩናይትድ ስቴትስ ተመልሰን የውሻ ቤት ተራራን እንመለከታለን። ይህ በአየር ሁኔታ ምክንያት ተቀርጾ የተፈጠረ ድንቅ ቅርጾች ያሉት ቦታ ነው። የውሻ ቤት ተራራ አስገራሚ ቅርጾች ያላቸው ድንጋዮች አሉት። 19 የዲያብሎስ ቀዳዳ ክሮሺያ። ከዩናይትድ ስቴትስ ወደ ክሮሺያ እንጓዝ። እዚህም የዲያብሎስ ቀዳዳ የተባለውን የውሻ ዋሻ እንመለከታለን። ይህ ስፍራ በውስጡ ወንዝ ያለውና የተለያዩ የድንጋይ ቅርጾች ያሉት የውሃ ዋሻ ነው። በጀልባ ሲጓዙ የዋሻውን ውበትና የውሃውን ግልጽነት ማየት ይቻላል። 20ኛ የታርቲያንስ ፓርክ ቻይና። አሁን ወደ ቻይና እንጓዝና የታንቲያንስ ፓርክን እንመለከታለን። ይህ ቦታ በባህርና በወንዝ ዳር የተፈጠሩ አስገራሚ የድንጋይ ቅርጾች አሉት። የድንጋይ ግድግዳዎች እንደ ሸለቆዎችና ቤቶች በድንጋይ ውስጥ ተቀርጸው ይታያሉ። ይህ ቦታ በውበቱና በአስደናቂው ቅርጽ ምክንያት ተወዳጅ የቱሪስት መዳረሻ ነው። 21ኛ የሰማይ ከተማ ቻይና። ከታንቲያንስ ፓርክ ቀጥሎ ወደ ቻይና ተመልሰን የሰማይ ከተማን እንጎበኛለን። ይህ ቦታ በውሃ ላይ የተገነቡ ጥንታዊ ቤቶችና ህንፃዎች አሉት። የተራራዎችና የውሃ ጥምረት ውብ ገጽታ ይፈጥራል። ይህ ቦታ ለጉዞና ለውሃ ስፖርተኞች ምቹ ነው። 22ኛ የላርዴስ ሸለቆ ኖርዌይ። አሁን ወደ ኖርዌይ በመሄድ የላርዴስን ሸለቆ እንመለከታለን። ይህ ሸለቆ በሰሜን ኖርዌይ ከሚገኙ እጅግ አስደናቂ የተፈጥሮ ድንቆች መካከል አንዱ ነው። ጥልቅ የውሃ ጉድጓዶችና የፏፏቴዎች መውረድ አስገራሚ እይታ ይፈጥራል። ይህ ቦታ ለቱሪዝምና ለጀብዱ ጉዞዎች ተወዳጅ ነው። 23ኛ የድንጋይ ጫካ ፔሩ።
አሁን ወደ ፔሩ እንጓዝና የድንጋይ ጫካን እንጎበኛለን። ይህ ቦታ በባህር ውስጥና በባህር ዳር የሚገኙ አስገራሚ የድንጋይ ቅርጾች እና ዋሻዎች አሉት። የድንጋይ ቅስቶችና የተደበቁ የባህር ዳርቻዎች ለፎቶግራፍና ለጉዞ ምቹ ናቸው። 24ኛ የጎበዝ ድንጋይ ስኮትላንድ። አሁን ደግሞ ወደ ስኮትላንድ በመሄድ የጎበዝ ድንጋይን እንመለከታለን። ይህ ቦታ በአየር ሁኔታ ተቀርጸው የተፈጠሩ አስገራሚ የድንጋይ ቅርጾች አሉት። የድንጋይ ቅርጾች እና የውሃ ውስጥ መተላለፊያዎች በጀልባ ጉዞ ለሚያደርጉ ሰዎች ልዩ ተሞክሮ ይሰጣል። 25 የሳን ሚጌል ዴ ኦሮስ ሜክሲኮ። አሁን ወደ ሜክሲኮ በመጓዝ የሳን ሚጌል ዴ ኦሮስን እንጎበኛለን። ይህ ቦታ በውሃ ውስጥና በውሃ ዳር የተፈጠሩ አስገራሚ የድንጋይ ቅርጾችና ዋሻዎች አሉት። የድንጋይ ቅስቶችና የተደበቁ የባህር ዳርቻዎች ለፎቶግራፍና ለጉዞ ምቹ ናቸው። 26 የናኩሉ ጫካ አውስትራሊያ። አሁን ወደ አውስትራሊያ ተመልሰን የናኩሉ ጫካን እንመለከታለን። ይህ ቦታ በአየር ሁኔታ ተቀርጸው የተፈጠሩ አስገራሚ የድንጋይ ቅርጾች አሉት። የድንጋይ ቅስቶችና የውሃ ውስጥ መተላለፊያዎች በጀልባ ጉዞ ለሚያደርጉ ሰዎች ልዩ ተሞክሮ ይሰጣል። 27ኛ የላፕላታ ሸለቆዎች አርጀንቲና። አሁን ወደ አርጀንቲና በመሄድ የላፕላታ ሸለቆዎችን እንመለከታለን። ይህ ሸለቆ በሰሜን አርጀንቲና ከሚገኙ እጅግ አስደናቂ የተፈጥሮ ድንቆች መካከል አንዱ ነው። ጥልቅ የውሃ ጉድጓዶችና የፏፏቴዎች መውረድ አስገራሚ እይታ ይፈጥራል። ይህ ቦታ ለቱሪዝም እና ለጀብዱ ጉዞዎች ተወዳጅ ነው። 28 የደቡብ አፍሪካ የድንጋይ ቤቶች ደቡብ አፍሪካ። አሁን ወደ ደቡብ አፍሪካ በመሄድ የድንጋይ ቤቶችን እንጎበኛለን። ይህ ቦታ በአየር ሁኔታ ተቀርጸው የተፈጠሩ አስገራሚ የድንጋይ ቅርጾች አሉት። የድንጋይ ቅስቶችና የውሃ ውስጥ መተላለፊያዎች በጀልባ ጉዞ ለሚያደርጉ ሰዎች ልዩ ተሞክሮ ይሰጣል። 29 የቺኮንታዋ ሸለቆ አርጀንቲና። ጉዟችን አርጀንቲና በማድረግ የቺኮንታዋ ሸለቆን እንመለከታለን። ይህ ሸለቆ በደቡብ አርጀንቲና ከሚገኙ እጅግ አስደናቂ የተፈጥሮ ድንቆች መካከል አንዱ ነው። ጥልቅ የውሃ ጉድጓዶችና የፏፏቴዎች መውረድ አስገራሚ እይታ ይፈጥራል። ይህ ቦታ ለቱሪዝምና ለመዝናኛ እንዲሁም ለጀብዱ ጉዞዎች ተወዳጅ ነው። 30ኛ ስኖውደን ተራራ። የመጨረሻ ጉዟችንን ወደ ዌልስ በማድረግ የስኖውደን ተራራ እንጎበኛለን። ይህ የዌልስ ከፍተኛው ተራራ ሲሆን በዙሪያው ባሉ ጥልቅ ሸለቆችና አረንጓዴያማ መልክዓ ምድር አስደናቂ እይታን ይሰጣል። የእግር ጉዞና ተፈጥሮን ለሚወዱ ሰዎች ይህ ተራራ የማይረሳ ትውስታ ይሰጣል። የዓለማችንን 30 ታላላቅ የተፈጥሮ ድንቆች ጉዟችንን በዚህ እናጠናቅቃለን። ተፈጥሮ እንዴት አስደናቂ ኃይለኛ እንደሆነ ተመልክተናል። እንደዚህ አይነት ተጨማሪ ቪዲዮዎችን ማየት ከፈለጉ እባክዎ ቻናላችን ሳብስክራይብ ያድርጉና አስተያየቶን ያጋሩ። ላይክ ሸር ማድረግም አይረሳ። በሌላ ድንቅ ቪዲዮ እስከምንገናኝ ደህና ይሁኑ።